መንግስት ግብጽ ያቀረበችውን ክስ ውድቅ አደረገ። ሰላም እንደምንላችኋል የፎክስ ቤተሰቦች፣ የዛሬው መረጃ ይዤላችሁ ቀርቤያለሁ። ለቻናላችን አዲስ የሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። ታላቁ የኢትዮጵያ ህዳሴ ግድብ በሱዳን ጎርፍ አስከትሏል በሚል ግብጽ ያቀረበችውን ክስ የኢትዮጵያ መንግስት ውድቅ አደረገ። የውሃና ኢነርጂ ሚኒስቴር ግብጽ ህዳሴ ግድብ በአግባቡ ባለመተዳደሩ ምክንያት የተለቀቀ ውሃ በሱዳን ጎርፍ እንዳስከተለ በመግለጽ ያወጣችውን መግለጫ በሐሰት የተሞላና ተንኮል አዘል በማለት ውድቅ አድርጓል። ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኖሮ ባለፉት ወራት በኢትዮጵያ ደጋማ ቦታዎች የታየው ከፍተኛ ዝናብ ሱዳንና ግብጽ ውስጥ በሰው ህይወትና በመሰረተ ልማት ላይ ታሪካዊ ውድመት ሊያመጣ ይችል እንደነበረም ገልጿል። የውሃና ኢነርጂ ሚኒስቴር ዛሬ ቅዳሜ መስከረም 24 2017 ዓ.ም ባወጣው መግለጫ ግብጽ በሐሰት የተሞላ ቅራኔ የሞላበትና የተዛባ ረዥም መግለጫ አውጥታለች ሲል ከሷል። የግብጽ የውሃ ሀብትና መስኖ ሚኒስቴር ያወጣው መግለጫ ዓለም አቀፉን ማህበረሰብ ለማሳሳት እንዲሁም ሐሰተኛ የተጎጂነት ትርክት ለመፍጠር ያለመ እንደሆነም ገልጿል። ግብጽ ትናንት አርብ መስከረም 23 ባወጣችው መግለጫ የህዳሴ ግድብን ህገወጥ ስትል የጠራች ሲሆን የግድቡ አስተዳደር በወሰደው ግዴለሽ እርምጃ የተነሳ ኢንዱስትሪያል ጎርፍ ተከስቷል በማለት ከሳለችም። የግብጽ መግለጫ ኢትዮጵያ የህዳሴ ግድብ ምረቃ ቀን ውሃ ሲፈስ ለማሳየት ስትል ከሚጠበቀው በላይ መጠን ያለው ውሃ ይዛ ነበር በማለት ይሆን ይችላል። ምረቃው በተከናወነ ማግስት የግድቡ አስተዳዳሪዎች በአንድ ቀን ውስጥ 485 ሚሊዮን ሜትር ኪዩቢክ የደረሰ ከፍተኛ መጠን ያለው ውሃ ለመልቀቅ ወሰኑ ሲልም ገልጿል። ይህና በቀጣዮቹ ቀናትም የታየው የውሃ አለቃቀቅ የግድቡ አስተዳደር ቁጥጥር የሌለበትና የዘፈቀደ መሆኑን እንደሚያረጋግጥም ጠቅሷል። ይህ የኢትዮጵያ ድንገተኛ ውሃ አለቃቀቅ ከሌሎች ምክንያቶች ጋር ተዳምሮ በሱዳን የእርሻ መሬቶችና በርካታ መንደሮች እንዲጥለቀለቁ ማድረጉን በመጥቀስ ከሷል። የኢትዮጵያ የውሃና ኢነርጂ ሚኒስቴር ለዚህ ክስ ምላሽ በሰጠበት የዛሬ መግለጫው የቀረቡትን ውንጀላዎች ተንኮል ያዘሉና መሰረት የለሽ በማለት ውድቅ አድርጓል። የግብጽ መንግስት ተቋማት ታላቁ የኢትዮጵያ ህዳሴ ግድብና አባይ ወንዝን በተመለከተ በሚያወጡት መግለጫ ላይ ውሸት ዋና አካል ሆኗል ብሏል። ብሉ ናይል ከህዳሴ ግድብ በፊት የነበረውን ታሪካዊ ፍሰት መረጃ በቀላሉ ማነጻጸር በቀላሉ እውነታው የት እንደሚገኝ ያሳያል ሲልም የቀረበውን ክስ አጣጥሏል። የህዳሴ ግድብ ከዚህ ቀደም የታችኛው ተፋሰስ ሀገራት ላይ ይደርስ የነበረውን ከፍተኛ የጎርፍ መጠን እንዲቀንስ ማድረጉን ለማስረዳትም በሱዳን የተመዘገበውን የ93 ዓመታት የውሃ ፍሰት መረጃ ጠቅሷል። በሚኒስቴሩ መግለጫ መሰረት ግድቡ ከመገንባቱ በፊት ከፍተኛው የጎርፍ መጥለቅለቅ በነሐሴ ወር በቀን ከ800 ሚሊዮን ኪዩቢክ ሜትር እንዲሁም በመስከረም ወር ከ750 ሚሊዮን ኪዩቢክ ሜትር በላይ ይደርስም ነበር። በነሐሴ 2017 ዓ.ም ግን ይህ ቁጥር በአማካኝ ወደ 154.7 ሚሊዮን ኪዩቢክ ሜትር ዝቅ ማለቱን፣ መስከረም ላይ ደግሞ 472 ሚሊዮን ኪዩቢክ ሜትር ሆኖ መመዝገቡን አስረድቷል። ቁጥሮቹ ራሳቸው ይናገራሉ ያለው የውሃና ኢነርጂ ሚኒስቴር ግድቡ የብሉ ናይል ውሃ ቁጥጥር በተደረገበት ሁኔታ እንዲፈስ በማድረግ በታችኛው ተፋሰስ ሀገራት የሚገኙ ማህበረሰቦች ህይወትና ንብረቶች ከአስከፊ ጎርፍ እንዲጠብቁ ማድረጉን ገልጿል። ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ባለፉት ጥቂት ወራት በኢትዮጵያ ደጋማ አካባቢዎች የተከሰተው ከባድ ዝናብ በሱዳንና በግብጽ በሰው ህይወትና በመሰረተ ልማት ላይ ታሪካዊ ጥፋት ሊያስከትል ይችል ነበር በማለትም የግድቡን ጥቅም አንስቷል። በተጨማሪም የግብጽ ክስ የሱዳን ባለስልጣናት በአገሪቱ የተከሰተውን ጎርፍ በተመለከተ ከሰጡት ምክንያት ጋር የሚቃረን እንደሆነ በመግለጫው ላይ ሰፍሯል። የሱዳን የግብርናና መስኖ ሚኒስቴር የጎርፉ ዋነኛ ምክንያት ከኢትዮጵያ ጋር ምንም ግንኙነት የሌለው የናይል ገባር ከሆነው ከነጭ አባይ የሚወጣው የውሃ ፍሰት መጨመር እንደሆነ መግለጻቸውንም ጠቅሷል። በተጨማሪም የሱዳን ባለስልጣናት የፍሰት መጨመሩ ከአየር ንብረት ለውጥ ጋር በተገናኘ የዝናብ መጠን መቀየር የተከሰተ ሊሆን እንደሚችልም እንዲሁ በሀገሪቱ እየተካሄደ ያለው ግጭት መሰረተ ልማቶች ላይ ያደረሱት ጉዳት ለሁኔታው መባባስ አስተዋጽኦ ማድረጉን እንደተናገሩም ዘርዝሯል። የግብጽ መግለጫ በጎረቤቶቿ ስም የመናገር መብት እንዳላት አድርጎ ያቀረበ መሆኑን የጠቀሰው የውሃና ኢነርጂ ሚኒስቴር የሀገሪቱ ባለስልጣናት በሱዳን የተገለጸውን እውነታ ችላ በማለት ጥፋቱን ወደ ኢትዮጵያ ለማዞር እንደሞከሩም ገልጿል። ሚኒስቴር መስሪያ ቤቱ ኢትዮጵያ ከሱዳን ጋር የትብብርና የመረጃ ልውውጥ ማዕቀፍ እንዳላት እንዲሁም ህዳሴ ግድብ የጎርፍ አደጋን ለመቀነስ እንዲያስችል በቅርበት ከአገሪቱ ባለስልጣናትና ባለሙያዎች ጋር እንደሚሰራም አክሏል። ኢትዮጵያ የሃይድሮ ኤሌክትሪክ ግድቦችን በመገንባትና በማስተዳደር ረገድ የረጅም ጊዜ ልምድ ያካበተች ሀገር ነች። ህዳሴን ጨምሮ ግድቦቿን በማስተዳደር ረገድ ያላትን ከፍተኛ የሙያ ደረጃ እያስጠበቀች ትቀጥላለችም ብሏል። የግብጽ ባለስልጣናት በናይል ተፋሰስ ላይ የያዙትን የውሃ የበላይነት ቅዠት በመተው ከተፋሰሱ ሀገራት ጋር ለጋራ ትብብርና ብልጽግና የመስራትን አዲስ እውነታ መቀበልን እንዲማሩም አሳስበዋል። አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃ ይመስል ነበር። ከሌሎች መረጃዎች ጋር እስክንገናኝ ሰናይ ቀን ተመኘን።